እውነትን ከመቀበል ይልቅ መጋፈጥን ምርጫ ያደረገው አንጋፋው የአይሁድ ሸንጎ ምን እያለ ነው? ከሐዋርያት ሥራ ምዕራፍ 4 ላይ እንመለከታለን። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ጴጥሮስ የተናገረው አንድ ቁልፍ ቃል አለ። መዳን በሌላ በማንም የለም። መዳን በሌላ በማንም እንደሌለ ስንናገር የሆነ ሃይማኖት ውስጥ ያሉ ሰዎች እንደሚበሳጩና እንደሚናደዱ አድርገን ማሰብ ሞኝነት ነው። የሚናደደውና የሚበሳጨው የጨለማው መንግስት ነው። የተኛውንም ስብከት ስበክ፣ የተኛውንም ምስክርነት መስክር፣ ሰይጣን ጉዳዩ አይደለም። መዳን በሌላ በማንም የለም ስትል ግን ከተቀመጠበት ብድግ ይላል። ተረጋግቶ የሚኖረው የአይሁድ ሸንጎ የኢየሱስ ጌትነት፣ የኢየሱስ ቤዛነት፣ ኢየሱስ ከመላእክቶች አብስቶ እንደሚበልጥ ሲነገር በቀን 3 ጊዜ ለስብሰባ ይቀመጣል። ለምን ይመስላችኋል? ስሙ የጨለማውን ዓለም ያስጨንቃል። በሐዋርያት ሥራ ምዕራፍ 3 ላይ ሽባው ሰው ተነስቶ ተራምዷል። የተፈወሰ ሰው የለም እንዳይሉ የተፈወሰው ሰው ከነሱ መካከል ሆኖ እየተንቀሳቀሰ ነው። እውነት ነው ኢየሱስ ነው የፈወሰው ብሎ እንዳይቀበሉ የሰቀሉት እነሱ ናቸው። የዛሬ 2017 ዓመት በመጀመሪያው ክፍለ ዘመን በኢየሩሳሌም ከተማ የነበረው የአይሁድ ሸንጎ ከነ ጴጥሮስ ምስክርነት የተነሳ እንዴት ግራ እንደተጋቡ ሊነግራችሁ አልችልም። እውነት ሲነገር ሸንጎ ግራ ይጋባል። እውነት ሲነገር ሸንጎ የሚይዘውና የሚጨብጠውን ያጣል። ሸንጎ አንዳንድ ጊዜ እንደ እባብ ቅልስልስ ብሎ ይመጣል፣ ሌላ ጊዜ እንደ አንበሳ በሚያስደነግጥ ሁኔታ ይመጣል። ጌታ ኢየሱስ ክርስቶስ የሰጠን ትልቁ ኃላፊነት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ የሚል ነው። ይህንን ኃላፊነት ለመወጣት በምናደርገው እንቅስቃሴ ሰይጣን ከፍተኛ ተግዳሮት ለማሳደር ይፈልጋል። ነገር ግን ዓላማው የገባው ሰው በአይሁድ ሸንጎ አይጠለፍም። ሰይጣን የማይወደው ሌላኛው ፓርት ሮሜ ምዕራፍ 8 ቁጥር 34 ላይ የተጻፈው ቃል ነው። የሞተው ይልቁንም ከሙታን የተነሳው በእግዚአብሔርም ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ቃል የሲኦልን ጀርባ ሄዶ ነው የሚመታው። ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲባል የጨለማው መንግስት ይንገዳገዳል። በሐዋርያት ሥራ ምዕራፍ 4 ቁጥር 4 ላይ ነገር ግን ቃሉን ከሰሙት ብዙዎች አመኑ፣ የወንዶችም ቁጥር 5000 ያህል ሆነ ይላል። መዳን በሌላ በማንም እንደሌለ ጴጥሮስ ሲያውጅ ከሰሙት መካከል በጥቂት ጊዜ ውስጥ 5000 ያህል ሰዎች ወደ እግዚአብሔር መንግስት ተጨመሩ። ሰው ከሰማ ይድናል። አሁን የሸንጎ ትልቁ ዓላማ እውነትን ሰው እንዲሰማ አይፈልግም። 30 ቀን ሙሉ ውሸት እንዲነገር፣ ተረት እንዲነገር ይፈልጋል። ደግሞ ሌላው በጣም ደስ የሚለው ዕብራውያን ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስም በወረሰ መጠን እንዲሁ ከእነርሱ አብስቶ ይበልጣል ይላል። የኢየሱስ ብልጫ ሲነገር ሲኦል ይናወጣል። በሐዋርያት ሥራ ምዕራፍ 4 ቁጥር 17 ላይ እነ ጴጥሮስን የጠራው ሸንጎ ምንድነው ያለው? ኢየሱስ ተነስቷል የሚለው መልእክት፣ ቤዛ ኢየሱስ ብቻ ነው የሚለው መልእክት በሕዝቡ መካከል አብስቶ እንዳይስፋፋ፣ ከዚህ በኋላ በዚህ ስም ለማንም እንዳይመሰክሩ እየዛትን እንዘዛቸው ብለው እርስ በርስ ተማከሩ ይላል። ኢየሱስ እንደተነሳ ሸንጎ ያምናል። ሽባው ሰው በኢየሱስም እንደተተረተረ ሸንጎ ያምናል። ነገር ግን ከመቀበል ይልቅ መጋፈጥን ነው የመረጠው። ሸንጎ ማለት ተናግረ ማታሳምነው፣ አይኑን በጥቁር ሻሽ ያሰረ፣ እየሰማ የማይሰማ፣ እያየ የማያይ፣ ኢየሱስ እንደተናገረው ግብዝና በድንቁርና የተመታ ነው። እነሱ የሚያውቁት በመካከላቸው የኖረ ከእናቱ ማፀን ጀምሮ ሽባ የነበረ ሰው ተነስቶ ሲራመድ እያዩ በኢየሱስ ስም ነው የተፈወሰው ብሎ ማመን አይፈልጉም። አልተፈወሰም ብሎ እንዳይከራከሩ ሰውየው እየተራመደ ነው። ሸንጎ እየተራመደ ያለውን እውነት መካድ ስላልቻለ መጋፈጥን ምርጫው አደረገ። ይህንን መልእክት የሰማችሁ በሙሉ ከዚህ መልእክት በታች መዳን በሌላ በማንም የለም ብላችሁ ጻፉ።